የሶመርና የቱርካን ጉዳይ ባልተጠበቀ መንገድ ተቋጭቷል። ቱርካን ነፃነቷን መርጣለች። ከሶመር ቤት ልብሶቿን በሙሉ ይዛ ወጥታለች። ቱርካን ብቸኛ ሆናለች። ሶመር አልፎ አልፎ ሊያገኛት ይሞክራል፣ ነገር ግን እሷ ልቧን እንደዘጋች ነው። በተለይ ደግሞ እህቶቿ እንዲሁም እናቷ ቱርካን ከዚህ በላይ እንድትጎዳ ስለማይፈልጉ ከእሷ ጋር የሚገናኝበትን መንገድ በሙሉ እየዘጉበት ነበረ። እስካሁን ድረስ ሳድቅ አባቷ ብቻ ነው ማያውቀው። በአንድ በኩል ደግሞ ነስሪን ከዚህ ቀደም ቱርካን ወስዳ የሸጠችውን ወርቅ ለመተካት ብላ ቤት ውስጥ ያሉን ወርቅ በሙሉ ሰብሰብ አርጋ ለመሸጥ አቅዳለች። ነገ ደግሞ በዓል ነው። ስለዚህ ለበዓል የሚሆን ልብስም ለመግዛት ሊወጡ ናቸው። ነገር ግን ሩቻል ገና ካሁኑ እንዴት አርጋ ቱርካንን እንደምትበቀላትና እንዴት አርጋት እንደምታንበረክካት ነበረ ስታስብ የነበረው። ሩቻል የዘራችውን እያጨደች ነው። ቤቱ ጭር ብሏል፣ ባዶ፣ ማንም የለም። ባሏን ቢሆን ለ30 ዓመት አብራ ሲጣላት እንደዚህ አምሮ ከቤት ሊወጣ እንኳን አስቦ አልነበረም፣ አስቦም አያውቅም። ነገር ግን ዛሬ ጨክኖባት ሄደ። በጣም ተናዳለች። ስለዚህ እንዴት ቱርካንን እንደምትበቀላት ስታስብ ነበረ። ከዛ ለፋቴ ልትደውልልን ነው። ፋቴ ለየት ያለ ሀሳብ አቅርቦላት ነበረ። ፋቴ በሌላ በኩል በቀጥታ ወደ እህቱ ቤት እየመጣ ነው። በሩን አንኳኳ። ሲያንኳኳ ውስጥ ማንም እንደሌለ ሲያረጋግጥ ቀስ ብሎ በሩን ከፍቶት ገባ። ለራሱ መንገድ ከገባ በኋላ ድንገት ስልኩ እየጮኸ ነበረ። ገና እህቱ ቤት መግባቱ ነበር። ስልኩ ሲጮህ ቶሎ ብሎ እያነሳው ነበረ። ወይዘሮ ሩቻል እየሰማሁሽ ነው ይላታል። ፋቴ ይኸውልህ አሁንም ቢሆን ሀሳብን አልቀየርክም አይደል አለችው። ወይዘሮ ሩቻል እንዴት ማለት ወስንሽ ማለት ነው አለ። በጣም ደስ ብሎታል። ተረጋግቶ ተቀመጠ። ምን ልርዳሽ ታዲያ ግን እንዴት ነሽ ሲላል ነበረ። ጥያቄ እየጠየቅኩ ነው። ሀሳብን አልቀየርክም ቀይራል ስትለው ነበረ። ምን ላርግ እንግዲህ ተገድጄም ቢሆን እቀበልሻለሁ አላት። ጥሩ ዝርዝር ነገሩን ተገናኝተን እናወራለን አለችው። እሺ ወይዘሮ ሩቻል ይመቸኛል እያላት ነው። ስልኩ ተቋረጠ። ሩቻል ከዚህ በኋላ በይፋ የቱርካን ጠላት ሆናለች። ሚኒን እንኳን እንደዚህ አልጠላቻትም። ፋቴ ደግሞ አይ ፋቴ ምን አይነት እድለኛ ነህ። ባለቀ ሰዓት በመጨረሻ ሰዓት እድል ወደ አንተ እንዴት እንደምትመጣ ያየ ነው ወንዳታ። አዎ ነቀነኩት፣ ብዙ ገንዘብ ነው ማገኘው ብሎ በቀጥታም ወደ አንድ ኮሜዲኖ ተጠጋ። ወደዚህ ሳጥን ከተጠጋ በኋላ ቀስ ብሎ ከጀርባው እየፈለቀቀ የደበቃትን ገንዘብ እያወጣ ነበረ። ገንዘቡን ይዞ እየወጣ በሌላ በኩል እነ ዳሪያ ለነገ ዓመት በዓል ልብስ ሊያስገዙ ከእናታቸው ጋር ወደ ገበያ እየመጡ ነበረ። ዳሪያ እንዲሁም ዶኑሽ እየተቀያየሩ ተራ በተራ እማዬ ሰማያዊ ጅንስ ግዥልን እያሉ ሲጠይቋን ነበረ። በዚህ መሃል አፏ ተዘግቶ የምትገኝ ቱርካን ናት። ቱርካን ድብርት ውስጥ ናት። ሜሱት አጠገባ ነበረ። እማዬ የሆነ ፋሽን መጥቷል እኮ እሱ ነው የምንፈልገው እያሏን ነው። እናታቸው ለራሷ ገንዘብ የላትም። ምናልባት የነን ዓመት ብራንድ ልብስ ባትለብሱም እኮ ችግር የለውም እኮ ምንም መጨናነቅ የለባችሁም፣ በቀጣይ ዓመት ብራንድ የሆነ ልብስ ተለብሳላችሁ ትላቸዋለች። እማዬ ምንድነው አባዬ ብዙ ገንዘብ አንዴ ሰጠሽ ምን ችግር አለው ብገዥልን ብላ ዳሪያ እየተነጫነጨች ነበረ። ሴቶች አረባካችሁ ተረጋጉ፣ እናታችሁ ገና እኮ የወይዘሮ ሩቻልን ወርቅ መመለስ አለባት፣ ተረጋጉ፣ እናታችሁ እንደዚያ ታስቸግሩ ስትላቸው ነበር። ኔዛይታ ልክ ነሽ እሱማ እያሏት አብራ ወደ ገበያ እየመጡ ነበረ። በቃ ሴቶች እናንተ ቀሚሳችሁን ከዚህ ልግዛላችሁ ብላ ይዛቸው ገባች። በፍጹም እነ ዳሪያ የማይወዱት አይነት ልብስ ነው እዚህ ቤት ደግሞ ያለው። ባለ ልብስ ቤቷ ነስሪንን ታውቃታለች። በይ እስኪ ያስመርጫቸው ስትራን ነበር። ስታስመርጣቸው ዶኑሽና ዳሪያ እየዘገነናቸው መጣ። ሚሱትን ምረጥ የሆነ ጃኬት ነገር እገዛላለሁ ትለዋለች። ዳሪያና ዶኑሽ ሁኔታውን በደንብ ከተከታተሉ በኋላ ይቅርብልኛ ብለው ለሚሱት ልብስ መምረጥ ጀመሩ። ከዛ ነስሪን ወደ ባለ ልብስ ቤቷ ትጠጋና ያው ልጆቼ የፈለጉትን መርጠው ስጫቸው በቀጣይ ወር ሰጥሻለሁ ስትራ ነበር። ችግር የለም ነስሪን ችግር የለም ትላታለች። ነስሪን ከኔዜት ጋር የሆነ ጉዳይ አለኝ መጣሁኝ ብላ እየወጣች ነበረ። ዶኑሽና ዳሪያ አንድ ላይ ሆነው ለሚሱት ልብስ እየመረጡልን ናቸው። ይህም ብታረግ እያሉት ፋቴ ምንም አልቆየም። ገና እንደተደወለለት ሩቻን ቤት ጠርታው ነበር። መጣ። ወደ ዋናው ሳሎን እንደገባ እባክህ እዚህ ተቀመጥ ወይዘሮ ሩቻል እየመጣች ነው አለችው። ዞር ብሎ ሶፋውን አየው። አረ እኔማ እዚህ ላይ ልቀመጥ እንዴ? ባለፈው ለታ ስመጣ ጥሩ እንዳልተፈጠረም ነበረ። ተመልከቺ ብዙ ነገር አላየውም ነበር ያኔ። አረ ሙዚየም እንደ ይመስለው ፈጣሪው እንዴት ነው ይሄ የሚያምረው በጣም ያምራል እያላን ነበረ። ድንገት ወይዘሮ ሩቻል መጣች። መጣ እንዴ ትሏለች። አዎ መጥቻለሁ ወይዘሮ ሩቻል ብሎ ልጨብጣት እጁን ዘረጋ። ሁለት እጆቿን ወደ ኋላ እየሰበሰበች ክሬም ተቀብቻለሁ እጄ ስትሎ ነበረ። አረ ነው እንዴ እሺ እያላት ተቀመጠ። ከዛ እሷም አብረው እየተቀመጠች የቤታቸው ሰራተኛ መጣች። የሚጠጣ ነገር ምን ላምጣ ደስ ብሎ ነበረ። የሆነ ነገር ሊጠይቅ ነበር። ምንም አይጠጣ ሂጂ አንቺ ችግር የለም አለቻት። ከዛ ፋቴ ፍዝዝ ብሎ ሩቻልን እያያን ነበረ። በእርግጥ ስትደውይልኝ በጣም ገርሞኝ ነበር ወይዘሮ ሩቻልን ያልዋሽሽም ደንቆኛል። እንዴት ገና ከሆነ ሀሳቧን ቀየረሽ ብዬ ሲላን ነበር። እሱን ተው በቃ ጊዜና ትግደልብኝ ምን ነገር አለ አለችው። እሺ እየሰሞሽ ነው ይላታል። ይሄ የእናንተ ቤት አለችው። አዎ ባህር ዳርቻ ላይ ያለው አዎ እየሰሞሽ ነው ምን ሆነ ይላታል። እሱ ቤትን በተመለከተ ቪላውን በተመለከተ ቆይ ውርስ ነው አይደለ አለችው። አዎ ከአባዬ መጣ ውርስ ነው ብሎ መለሰላት። ቆይ ሶስት ናችሁ እንዴ ብላ ጠየቀችው። አዎ ሶስት ነን እኔ ወንድሜ እህቴ አንድ ላይ ነን አላት። ስለዚህ ውርሱ ለሶስት ነው የሚካፈለው ማለት ነው አለችው። እንደዛ እንደማለት ነው። በእርግጥ እህቴ ለወንድሜ ድርሻዋን ሰጥተዋለች፣ ግን ይሄ በይፋ አይደለም ውሸት ነው አላለ ያው እኔ ጣልቃ እንዳልገባ ምናምን ነገር እንጂ
በይፋ ምንም የሚታወቅ ነገር የለም ውሸት ነው አላት። ጥሩ ስለዚህ አንተ ሶስተኛ ሆነ መብት ይገባል ማለት ነው አለችው። በእርግጠኝነት አዎ ሊመለስላታል። በጥንቃቄ ሰማኝ ይወለ ምን ታረጋለህ? አንተ ክስ ተመስርታለህ። የምትመሰረተው ክስ ይገባኛል ብለህ ነው ያው የሚገባህን ገንዘብ ለማግኘት ማለት ነው። ከዛ የኔ ጠበቃ ይረዳል፣ ነገር ያግዛል፣ ቤቱ ይሸጣል ማለት ነው። ከዛ ቤቱን እኔ ገዛዋለሁ ማለት ነው አለች። እንደዚህ ስትል ፋቴ ትንሽ ደንገጥ አለ። ያው እኔ እኮ ቅድም ያልኩሽ እኮ የኔም ድርሻ ግዥኝ እኮ ነው እንጂ ቤቱን እንደገዥ እኮ አይደለም። ወይዘሮ ቻል ትንሽ አልፈጠንሽም አልቸኮልሽም አላት። ምን ቸኮልኩኝ ስትለው ነበረ። አይ ቅድም ያልኩ ሌላ አንቺ ያሰብሽው ሌላ አላት። ምንም ሌላ የሚባል ነገር የለም በፍጹም አንድ አይነት ነው፣ ምንም ልዩነት የለም፣ ሙሉ ቤቱን ነው የምፈልገው አለችው። ምራቁን እያወጣ ነበረ። ደንገጥ አለ። ምን ነው ቅር አለ እንዴ? በነገራችን ላይ ደብል እጥፍ አድርጌ ነው መከፍለ እጥፍ አድርጌ ከፍላለሁ ከምታገኘው ገንዘብ ስትለው ፍዝዝ ብሎ አያት። ብቻ አንተ በስመ ክሱን ጀምር አለችው። አሃ ነው እንዴ? እሺ ገብቶኛል ወይዘሮች ገብቶኛል ብቻ እንዴ መሰለሽ አለና ሶፋው ላይ ሊደገፍ ፈለገ። በደንብ እያንሸራትቶ ነበረ። በደንብ ተንሸራቶ ተደገፈ። የሆነች ቢዝነስ ነገር ምናምን ጀማምሬ ነበረ ወይዘሮች አለ እንደው ምን አለበት ቅድመ ክፍያ ምናምን ነገር ብትከፊኝ ችግር አለው ሲል ነበረ። አታርክመኝ በእናትህ አንተ ብቻ ክሱን ጀመር ቀላል ነው በማለት ልትጨብጦ እጇን ዘረጋች። ደስ አለው። ከተቀመጠበት ተነስቶ እጇን እየጨበጠ ነበረ። ሁለቱ እንዲህ ተስማምተው ሲጨባበጡ በአንድ በኩል እነ ዳሪያ እነ ቱርካን አሁን ቢዩ ልብስ እየመረጡ ናቸው። እነ ቱርካን አንድ ላይ ሆኖ ሲመርጡ በአንድ በኩል ሴቶች ሲገቡ ብዙ ነገር እያሏቸው ነበር። በተለይ ቱርካን እንደተፋታች ተደርጎ ሲወራ ነበረ። እነ ነስሪን ደግሞ ወርቆ ሊለውጡ እየመጡ ናቸው። አልሞላም አላት። ነስሪን በጣም ቸገራት። ከጣቷ ቀለበቷ እንድታወልቅ ነበር። ነገር ግን ነዘይት ልንገት የሆነ የእጅ የወርቅ አምባር ይዛ ነበረ። እሱን ሰጠች። እሱን ከሰጠች በኋላ በመጨረሻ ሞላ። ከዛ እሱም ለውጦ እየሰጣቸው ነበረ። በመጨረሻ ነስሪን ሁሉም ነገር ስለተሳካ ደስ ብሏት ያው ነዘይትን እያቀፈቻት ነበር እያለቀሰች። ቱርካን ግራ ገብቷት እዛው ገበያ ውስጥ ዞር እያለች ነው። ድንገት ሚኔን አገኘቻት። ሚኔ እንደውም መጀመሪያ እሷ ነበር ያየቻት። እንዴ ቱርካን እንዴት ነሽ ስትላት ነበረ። ሚኔ ደህና ነሽ እንዴት ነሽ ትላታለች። ደህና ነኝ አንቺ እንዴት ነሽ? እዚህ ምን ታረጊ መጣሽ? ገበያ ምን ታረጊያለሽ ስትላት ነበረ። ያው ከማይና ከያቶቼ ጋር መጥቼ ነው ገበያ አለቻት። በእርግጥ ወይዘሮ ብቻ እንደዚህ ነገር አትወደም። ብታይሽ ሌላ ነገር ነው የሚነሳ። አንድ ወር ሙሉ ነው መጨቃጨቅ ሌላ ጣጣስ ነው የምትገቢው ስትል ነበረ። አይ ድጋሚ እንደዚህ ነገር ከዚህ በኋላ አይፈጠርም አለች ቱርካን። ማለት ምንድነው ማለት ሩቻን ሞተች እንዴ? ሞታ መሆን አለበት ፈጣሪ ሆይ ምን ተፈጠረ ትላታለች። ከዛ ቱርካን አይ እንደዛ አይደለም ግን እኔና ሶመር ተለያይተናል ከቤት ወጥቻለሁ ሙሉ ለሙሉ ቀን ይዤ አለቻት። ሚኔ ደነገጠች። እንዴት ስትል ነበረ። በቃ እንደዚህ አልሆነም አልሰራም በቃ ቢበቃን ይሻላል አለቻት። ግን ምን እያልሽኝ ነበረ? ማለት በፍጹም ሶመርን አላጥቆም ምናምን ስትይኝ አልነበረ? በጣም እርግጠኛ ሆነሽ ነበር እኮ እንዴት ታዲያ ሀሳብሽን ቀየርሽ አለቻት። በቃ ሞከርኩኝ አልሰራም። አንዳንድ ጊዜ በቃ ነገሮችን ከማወሳሰብ መተው ይሻላል እና በቃ ቶሎ ብዬ እጄን ሰጠኝ አለቻት። በጣም አዝኛለሁ እንደዚህ መሆን አልነበረበትም። በእርግጥ እኔ ከመጀመሪያው ቀን ነግሬሽ ነበረ ዝም ብለሽ በባዶ አትሞክሪ፣ ዝም ብለሽ ግዢሽን አታቃጢ ስልሽ ነበረ። በእውነት እንኳንም ሆነ እባክሽ እንኳንም ሆነ። በእርግጥ ለነሱ ዓለም አንቺ አዲስ ነሽ ምንም ነገር አታገኝም ነበረ የኔ ውድ፣ በመጨረሻም ተገላገልሽ ትላታለች። ድንገት ነስሪንና ኔዛይት በርቀት እየመጡ ሴቶቹ ሲያወሩ አዩአቸው። ሚኔ ደስ ብሏታል። ቱርካን ቻው ብላት ሄደች። ከዛ ነስሪንና ኔዛይት እንደመጡ እቺ ደግሞ ማናት ይሏታል። ሚኔ ናት የሶመር የሥራ ባልደረባ ረዳቱ ስትላቸው ነበረ። አዎ ለሰርግሽ ዕለትም መታ ነበረ። የሆነ ግራ የሚያጋባ ነገር አላት ትላታለች ነስሪን። ከዛ እነ ዶኑሽ መጡ። ቀጥታ ሊመለሱ ናቸው። ለሚስቱት ጫማ ሊገዙለን ነበረ። ከዛ ቱርካን ቀስ ብላ ትከተላቸዋለች። ቱርካን የብቸኝነት ስሜት በጣም እየተሰማት ነበረ። ሚኔ በቀጥታ እየጠበቃት የነበረው ኒያት ነበረ። ወደሱ እየመጣች ነው። ምን ነው ቆየሽ አንቺ እዚህ አስቆመሽኝ ነው ይላታል። እባክህ ትንሽ ወክ ላድርግ ብዬ እኮ ነው ገበያ ገብቼ እና ጓደኛዬን አገኘኋት አለች። ጓደኛሽ? ኧረ እባክሽ ያው ምን ነግራሽ ነው ታዲያ እንደዚህ ፈገግታሽ ፊትሽ እኮ ተቀየረ እኮ ምን ተፈጠረ እያላን ነበረ። አቶ እሷን እባክህ ምንም አይጠቅምም ከሷ የበለጠ የነገረችኝ ነገር ነው እኔን ያጓጓኝ በማለት ነገረችው። ኧረ መልካም ዜና መሆን አለበት ምን ተፈጠረ ይላታል። ተው አይጠቅምም ካንተ ጋር ምንም ይያዝ ነገር የለው አለችው። ከዛ እየገረመው ምንም አልጠረጠራትም። እሺ በቃ ብሎ መኪና ውስጥ ገብተው እየተመለሱ ነበረ። ሶመር ህይወቱን ጀልባ ላይ አድርጓል። አባቱ ድንገት መጣ። ከአባቱ ጋር ተቃቅፈው ሰላም እየተባባሉ ነበረ። ልጄ የምር እንደዚህ ተወስናለህ ብዬ አላሰብኩም ነበረ ይመስለኛል እዚህ ለረጅም ጊዜ ነው የምትቆየው ሲለው ነበረ። አባዬ እንደዛ ነገር እስኪ በሄደን እናውራ ይለዋል። በጀርባው በላይኛው በኩል እየወጡ ነበረ። ሁለቱም ተቀመጡ። ታዲያ አንተስ ብትሆን ከቤት ወጣ? አባዬ ግን የምርህን ነው እንደዚህ አድርገህ እኮ አታውቅም አለው። አዎ አላውቅም መጀመሪያ እንግዲህ ያው ወደ ሆቴል ነበር የሄድኩት አለው። ሆቴል እና ሆቴል ይመቻል እንዴ? ሆቴል ምቹ ነው ላንተ ሲለው ነበረ። አይ ትንሽ እዛ ቆያለሁ አንዳንድ ነገር አመቻችና ወደ ደሴቱ ቤት እመለሳለሁ ሲለው ነበረ። የሚገርም ነው። ታዲያ ወስናል ማለት ነው አለው። አዎ ወስኛለሁ፣ እንደውም አርፍጃለሁ። ታውቃለህ እንደውም ይሄን ነገር ድሮ ነበር ማድረግ የነበረብኝ ሲለው ነበረ። እማዬ ግን በቀላሉ ምትለቅ ይመስላል ይሏል ሶመር። እሱማ ልክ ነህ፣ ግን አንተንስ ብትሆን በቀላሉ የምትላቀቅ ይመስላል ልጄ። ቀላል አድርገህ እንዳታስበው። እናትህ በቀላሉ ተስፋ አትቆርጥም፣ አንተንም ብትሆን አትተዋወቅም ሲለው ነበረ። ከዛ ሶመር ዝም አለ። እኔ የምልህ ታዲያ አሁን ምን ሊፈጠር ነው? ምን አሰብክ? ምንድነው እቅድህ? ምን እያሰብክ ነው ያለው? ምንድነው እንደዚህ የሚያስጨንቅ ሲለው ነበረ። አባዬ እንግዲህ ከሚኔ ጋር ያለው ጉዳይ ተዘግቷል። አዎ የእሷን ጉዳይ በሙሉ ጨርሻለሁ።
አውቃለሁ። ከዚህ በኋላ እሷን ላያት አልፈልግም። ምለ በቃ እኔ ያለሷ ምናምን ነገር መተንፈስ ሁሉ የሚከብደኝ ይመስለኝ ነበረ። ያለሷ መኖር የማልችል ያለሷ ፍቅር የሆነ አፍኑኝ የሚገለኝ ምናምን ነገር ይመስለኝ ነበረ። አዎ ግን ታውቃለህ በቃ ሚኔ እኔ ማስባት በአይምሮ ውስጥ ያለችው ሚኔና ትክክለኛዋ ሚኔ ሰማይና ምድር ናቸው፣ ለየቅል ናቸው፣ ምንም አይገናኙም። በውሸት መሃል በድራማ መሃል ነበር ስኖር የነበረው። በጣም ያሳዝናል፣ በጣም ያስከፋል ይለዋል። አይ ሰው በመጨረሻም እኮ በጊዜ ሂደት እውነቱ እየተገለጠለ ሲመጣ በጣም ደስ ይላል። ታውቃለህ እናት ከቤት እየወጣሁኝ እያለ ለ30 ዓመታቶች ትተኸኛል ሄድክ፣ ዛሬ እንዴት ትሄዳለህ ምናምን ነገር ስትለኝ ነበረ። ግን ያ በጣም ተሳስታለች። እንደዚህ ነው በጊዜ ሂደት በቃ ሁሉም ነገር እርግፍ አድርገህ የምትተወው፣ ሁሉም ነገር የሚወጣለ። አንዳንዴ የምታልመው ህልምና የምትኖረው ኑሮ በፍጹም አልገናኝ ይላል፣ እርስ በርስ ይጋጭብሃል። አዎ ምናልባት በአሁኑ ባሌር ኖሮ በቃ በመጨረሻም ራሴን ሲኦል ውስጥ አገኘው ነበረ ይለዋል። አባዬ እኔም በሆን ግራ ገብቶኛል፣ የገደሉ ጫፍ ላይ ቆሜያለሁ፣ በሆነ መንገድ ንፋሱ በሆነ አቅጣጫ ከገፋኝ በሆነ አቅጣጫ መውደቄ የማይቀር ነው ሲለው ነበረ። ሶመር ምናልባት ይህን ነገር ግን ለጥሩ አጋጣሚ ብትጠቀምበትስ ምን አለበት ብሎ እየጠየቀው ነበረ። በሌላ በኩል ቱርካን ከቤተሰቧ ጋር ማታ ቁጭ ብላ ራት እየበላች ነው። ነስሪን ፈጣሪ ሆይ ኧረ ምግቡ ምንም አይጣፍጥ ማለት በላላለኝ እኮ ይላታል። ምንድነው ዶክተር ያለውን ነገር አልሰማህም? ምንም ነገር መብዛት የለብኝ ብላ ችግር የለም መድኃኒት ትወስዳለህ፣ ከዛ የምትወደው ምግብ ሰራላለሁ ትሏለች። ቱርካን ምግቡ አልበላልሽ ብሏታል። ግራ ገብቷት አንገቷን አቅርቅራ ቀረች። ከዛ ሳድቅ ልጄ ምን ሆነሽ ነው ብሎ ይጠይቃል። ነው ምንም አልሆንኩኝም አባዬ ትሏለች። ከዛ ምን አልጣፈጥሽም እንዴ ብላ ነስሪን ጠይቃታለች። ኧረ እማዬ ጣፍጦኛል ብላ ቶሎ እየበላች ነበረ። እህቴ ቱርካን በጣም አዝናለች እያለ ሚሱ ተናገረ። እንደዚህ ሲል ከዚህ ቤት ውስጥ እሱ ነው እንደ ልጅ ንጹህ ነገር የሚናገረው ማለት እያለ ሳድቅ ይጠይቃል። አዎ ሚሱት ያውቃል ቱርካን እህቴ ስታለቅስ ነበረ ብሎ ሲያጋፍጣን ነበረ። ሳድቅ ቱርካን ከባሏ እንደተለየች በፍጹም አያውቅም፣ ሚስጥር ነው ለሱ ይሄ ነገር። ግን ሚሱት ገና ከሆኑ ሊያጋልጣቸው ነው። ቶሎ ብሎ ምክንያት እየሰበሰቡ ምክንያቶችን እየደረደሩ በመጨረሻም ቱርካን ሶመር ለተወሰነ ጊዜ በስራ ምክንያት ኢዝሚር ስለሆነ እንደ ከፋት እያስረዱ ነበረ። ሳድቅ እንዳይጠረጠር አደረጉት። ስልክ ተደወለ። ገና ከሆኑ ሶመር ቱርካን ስትናፍቀው ነበረ። ሲደወል ዳሪያ ስልክ አነሳች። ሄለው ዳሪያ እህትሽን ማናገር ፈልጌ ነበር እንደምን አመሸሽ ይላታል። የለችም እሷን አታናግረም ደፋር አታፍረም እንዴ እሷን ማናገር ፈልግ ሁለተኛ እንደደወል ስትሆን ነበር። ዳሪያ እባክሽ አስፈላጊ ጉዳይ ነው ላውራት ፈልጋለሁ አላት። ይኸውልህ የኔ እህት ለኔ በጣም አስፈላጊ ናት ይቅርታ አድርግልኝ ወንድሜ ሶመር ደህና ደር ብላው ስልኩን ዘጋች። ስልኩን ዘግታው ስትመለስ አባቷ ማን ደወለኝ ልጅ ብሎ ይጠይቃታል። አባዬ ቁጥር ተሳስቶ ነው ብላ እየቀረበች በአይኗ ምልክት ለእህቷ ምልክት እየሰጠች ነበረ። ማን እንደደወለ ቱርካን ገብቷታል። በመጨረሻ ሚኔ እችን አጋጣሚ ለራሷ እድል ልትጠቀምበት ነው። ቱርካን እንዲሁም ሶመር መለየታቸው ማውቋ እንደ ትልቅ አጋጣሚ ተፈጥሮላታል። ስለዚህ ማታ ላይ የሆነ ስጦታ ነገር ለሶመር ላከችለት። አነስ ያለች ካርቶን ሲከፍተው የህፃን ልጅ ጫማ ነበረ። ከዛ ቶሎ ብሎ ደብዳቤም ተልኮ ነበር አየው። ሶመር በኔና ባንተ መካከል እውነተኛው ነገር ልጃችን ብቻ ነው፣ ልጃችን ብቻ ንጹህ ምንም የማያውቅ የኔና ያንተ እውነት ውጤት የሚል ነበረ። ከዛ በደንብ አስብበት ይላል። ከዛ ጫማውን ካየው በኋላ ካርቶን ውስጥ ድጋሚ ከተው ጭምደድ አድርጎ እየያዘው ነበረ። ሩቻን ብቸኝነት ገና ካሆነው ሊገላት ደርሷል። ብቻዋን ናት ቤት ውስጥ ብቻዋን ምግቡ በሙሉ አልበላልሽ ብሏት ሰራተኛው መታ ልጨምረላት ስትል አልፈልግም በማለት ስትመልሳት እየነበረው። ከዛ ድንገት ተደወለላት። ኔዜት ነበረች የደወለችው። ሄሎ ወይዘሮ ሩቻን እኔ ኔዜት ነኝ ስትላ ነበር። እሺ ኔዜት እየሰማሁሽ ነው ምንድነው ትላለች ሩቻን። ያ ወርቁን በተመለከተ አስፈላጊው በሙሉ ወርቆች አሟልተናል እና ልንሰጥሽ ተዘጋጅተን ነበረ። እኔ ስለ ወርቁ ግድ የለኝም ትላለች ሩቻን። የእውነት ታዲያ ነስሪን ለምንድነው እንደዛ ተናግረሻት ልቧን የሰበርሽው ስትላ ነበረ። እኔ ስለ ወርቁ አይደለም ያስጨነቀኝ ስለ ክብራችን ነው ስለ ስማችን ነው። ስማችን የጠፋው ወርቅ ምንም ነገር ነው በገንዘብ ይገኛል ስትላ ነበረ። ፈጣሪ ሆይ ጀመረሽ ጥሩ። ለማንኛውም ከባል በኋላ ይልሽኛ አንቺ እዳ እንዲኖርብን አንፈልግም። ከዛ ከባል በኋላ መተን ወርቁን እንሰጥሻለን ይመችሻል አለቻት። ጥሩ እሺ ብላ ወዲያው ጆሮዋ ላይ ስልኩን ዘጋቸው። ሶመር አልቻለም። ቀጥታ ወደ ቤት መጣ። ወደ ቤት መጥቶ መኪናውን አቆመ። ግራ ገባው። በሩን ሊያንኳኳ አልና ሰዓቱን ሲያየው ሰዓቱ ሄዷል። ዝም ብሎ ቆሞ ማሰብ ጀመረ። ከዛ ቱርካን መስኮቱ ጋር ተጠግታ ተቀምጣ አያት። ሰዓት ደነገጠ። ትኩር ብሎ እያያት እሷም ድንገት ነበረ ዞር ስትል አየችው። ስታየው ደነገጠ። ሶመር ለምን መጣ? ለምንድነው ልብኝ የምታደመው? አሁንም ቢሆን ለምንድነው የምታሰቃየኝ? እንደሆነ እኔ ወደ አንተ ስቀርብ ሁልጊዜ ትሸሸኛለህ፣ ሁልጊዜ እንዳሰቃየኝ ነው እያለች ለራሷ እየጠየቀችው። ሶመርም ቢሆን መጥቻለሁ አንቺ ብቻ ነሽ በስተቴና በውሸቴ መሃል ንጹህ ሴት እያለ ከራሱ ጋር እያወራ ወዲያው ነበረ መስኮቱን እየሸፈነች የነበረው። ግራ ገብቷት ተቀምጣ እያለቀሰች ማሰብ ጀመረች። ክብሯን ተመልካቾች እንኳን ወደ ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።